ይኸው ቀረጻ ነሃና ነይ ቆይ ከነሱ እንጀምር ነይ ነይ ቆይ ከነሱ እንጀምር ትምጣ ሃና ነይ ቀረጽ ነይ ወደ ነው ዘር ቆሜ እንደሱ ቀጥል በዚህ መጀመሪያ ለማቅረጽ ብቁ ሁኚ ተዘጋጅ ፊትሽን አታዙሪያ እያወራሽ ስንተኛ ክፍል ነሽ ስንተኛ አና ተናገሪያ ስንተኛ ክፍል ነሽ ስንተኛ ደረጃ ወጣሽ ስንተኛ ወጣሽ ሰከንድ ሴሚስተር ነይ እንጂ በዚህ በፊት ለፊት ከማማ ጋር ስንተኛ ነው ወጣሽ በቃ ተዋት በቃ እንዴ አራት ማርያም ከስንተኛ ክፍል ከስንት ከ12 አራተኛ ወጣሽ ጀግና ከስንት ተማሪ ይሁን አሪፍ ነው ውጤቱ አሪፍ ነው በዚሁ ቀጣይ ጠንክሪ ቀጣይ የምትፈተኑት ያው ደብረ ብርሃን መሰለኝ በኦንላይን ምናምን ነገር አይደል ፊት ስራታ ዙሪያ አበባ ጎን ቁጭ በይ በርከክ በይ እና ውጤቱ ከመጣ ምን እንዳደርግልሽ አለቃችን ቋስስ የሻረቁን ቁጭ በይ አለቃችን የሚናገሩ አነቶል ምንድነው ስራው ቆይ ግብርና እንትን ጨዋታውን ነው እንትን የምንፈልገው እማማ ተሸፈነች እኮ ኧረ ቀና በይ ምን መሳቂያ ትሆኛለሽ ይሄ እኮ ማስታወሻ እኮ የቤተሰብ ጨዋታ እኮ ነው የማታ ምሽት እኮ ነው ታክላ ይመጣ ጥሩ ነበረ እንቻና አሁን ሰፋ ያለ ጨዋታ ለሁላችንም የሚያግባባ ማለት ነው ያዋራሽ ነው አበባ እንዴት ነው ታዲያ ተጨዋታ የቤተሰብ ወግ ይባላል ቤተሰብ ወግ የሚባል ፕሮግራም አለ ሳታሯሩጪ ወደ አባ ዙሪ አባን ጠይቀዋለሁ እዚህ ጋር አረቄ አለ ማን አነጾል ናሙላ ተጋይ ሳንቺ ክረጂ አይተርኩም ለመተከተ ሲቀዳ አሬማ ተጨርቀኝ እየጠጣሁ ነው አለ አንድ ሰው አስተጣጣ አባ ጠላ ይጠጣ ነው ጠላ ጠላ ቅዱላላ አባ ወንበር የለ ትንሽ የሻረግና ሀና ኑ ይስወታል ኑ ተነሱስ ወንበር ይዘሽልኝ ከአበባ ልጀምር ነው አበባ ቀና በል እኔን እያየው ምሽትም ቢሆን ባትሪ ይዘሃል አስቀምጠው ችግር የለም እሺ አሁን ቆይ እንደማመጣ አንዴ ተረጋጉ ሁላችሁም ተረጋጉ አሁን የመጣ ነው አሁን የቤተሰብ ወግ ነው የጀመርነው ይመጣል የቤተሰብ ወግ ነው የሚባለው ይሄ ጨዋታ ነው አሁን ያለነው በሰሜን ሸዋ ዞን በመንዝማማ ወረዳ 017 ቀበሌ ጋዲ ቅዱስ ገብርኤል ቤተክርስቲያን አጠገብ ነው የምንገኘው አበባ እንቅልፍ እንዳይዝ
ያው እንትን ስለሆነ ላይቱ ምናልባት ትንሽ አይንህ እንትን ሊለው ስለሚችል በብርሃን ቢሆን ጥሩ እንትን ይላል። ግን አሁን እንደዚህ ምሽቱም ደስ ስለሚል ሰብሰብ ስላለን እናወራ ብዬ ነው። እዚህ ቤተሰብ ግን መካከል አንድ ሁለት ሰው የለም። ከመጡ እናስገባቸዋለን፣ የቤተሰብ አባላት ማለት ነው። መንቶቹ የሉም። ተክለ ጋር ደውልለት ካላችሁ ይምጣ። አሁን አበባ የምንጠይቅህ በስንት ዓመተ ምህረት ተወለድክ? የት ተወለድክ? በስንት ዓመተ ምህረት ነው የተወለድከው? በ41 ዓመተ ምህረት። የት ነው የተወለድከው? ሞሎ ማለት እዚሁ ጋዲ ውስጥ የምትገኝ ትንሽዬ ቀበሌ ናት። እዚያ ውስጥ ተወለድኩ ነው ያለው። ትዳር በስንት ዓመት ያዝክ? ትዳር በ25 ነው መሰለኝ። በ25 ዓመት በ23 እና እንዲህ ነው። በ23 ዓመት አጠደን ግን የወለድኋት በ25። አንተ 25 ዓመት ሆነ ነው እሷ የተወለደችው። እንደማመጣ እዚህ ጋር ሌላ ወሬ አታውሩ። 1941 ተወለደ። በ23 ዓመቱ አገባ። በ25 ዓመቱ ወለደ። አሁን ስንት ዓመትህ ነው? ወደ 78 ዓመት እንግዲህ ጥሩ እድሜ ነው። እግዚአብሔር ይመስገን። እንግዲህ በዚህ ሰዓት ይህን እድሜ ማግኘት ከባድ ነው። እንግዲህ አሁን ወጣት እና እንግዲህ እናንተ እግዚአብሔር የፈቀደው እድሜ ደርሳችኋል። ዞሮ ደርሰሃል። ጥሩ ነው። ወንበር ግን ይሰጠኛል እና በዚህ በጋብቻው ስንት ልጆች ወለድክ? ስንት ልጆች ወለድክ? 5 ወንዶች 3 ሴቶች። ጥሩ መልካም ነው። አሁን እንዴ ኢንተርቪው ነው ታዲያስ? ስለዚህ አሁን ትንሽ ደከም ብለሃልና አሁን ያለውን ትውልድ ምን ትላለህ? አሁን ላሉ ትውልዶች ምን ታስተላልፋለህ? ደግ እየሰራችሁ ተቀመጡ ነው። መልካም እሺ። አሁን በሌላ ደግሞ እንመለሳለን። በህይወትህ ምን የገጠመህ አለ? የሚያስከፋ ነገር ምን በህይወትህ በጣም ያስከፋህ? ያስከፋ ነገር የለም? በለቱ እንዲያው አንዳንድ ነገሮች እንዲህ ይብል የሚያስከፋ ነገር የሚያስከፋኝ ነገር አልገጠመኝም። በጣም የተደሰትክበት ቀንስ? በጣም የተደሰትክበት የተደሰትክበት ቀን ያው በዚህ ዓለም ላይ ሲኖሩ ደስታም አለ ሀዘንም አለ። ደስተኛ የሆንክበት አልፏል እሱ እኮ ያለፈ በጣም የተደሰትክበት ሰዓት ጊዜ መቼ ነው? እና ኃይልና ተለመንቶቹ ስወል ነው? የምሩ ስወል ነው? ሌላ ነገር የተደሰትክበት ግን በጣም በህይወትህ ከተወለድክ ጀምሮ እስካሁን ባለው ሰዓት በጣም ከሁሉ በላይ ደስ የተሰኘህበት? አጥደህ ስትወለድ ደስ ብሎኛል። የምሩማ ሲወለድ ገበርኩ እና ሁሉም ሲወለዱ ደስ ብሎኛል። ለየት የሚል ነገር ለየት የሚል መንቶቹ ተመከላከያ በሰላም ሲመጡ ደስ አላለም? መንቶቹ ተመከላከያ ሲመጡ በሰላም ደስ አላለም? ለጊዮርጊስ 2 በግ እኮ አርጃለሁ። እነሱ ሲመለሱ ለጊዮርጊስ ለገብርኤል 1 ለጊዮርጊስ 2 ደስ ይላል። አሁን በዚህ በጦርነቱ በ2013 እና 14 በነበረው ጦርነት ማለት ነው። እሺ መልካም ነው። እንግዲህ መልካም እድሜ እንመኛለን። እሺ በዚህ ጋር እማማ እኔ አይኔ አላታብራ አይንሽ ይበቃል። እሺ
እሺ እዚህ ጋርስ ኢንተርቪው የምትደረጉት ጠጋ ጠጋ ነው። ላይት ስለሆነ ያው የቤተሰብ ወግ ነው ይሄ ጨዋታ ስለሆነ። አነተወልድ አነጾል ማን ነው ስምህ? ማን ዘመኑ? ልብስን ዝቅ አድርጎ አፍነህ ነው እንዴ? የምትጠይቀው ተበቀጭ ዘመኑ ቀጭ ዘመኑ ስምህ ነው? ዘመኑ ሰምቼው አላውቅም። ዘመኑማ ዘመኑ ኃይለማ ሀብተ ስላሴ ምንህ ነው? አያቲ አሁን ስንተኛ ክፍል ነህ? አምስተኛ። ትምህርት ጥሩ ነው? አሁን እናትና አባትን ታከብራለህ? ትታዘዛለህ? ለአያቶችም ትገዛለህ? ትታዘዛለህ? እንግዲህ አዎ እያልክ ነውና፣ ስለዚህ ምን ታስባለህ? ወደፊት ምን መሆን ትፈልጋለህ? ገበሬ መሆን ነው? ጦረኛ መሆን ነው? ዶክተር መሆን ነው? ወይስ ምንድን ነው የምታስበው? ወደፊት መሆን የምትፈልገው? ጦረኛ እንዴ ወታደር ነው የምትሆነው? አይ እንግዲህ ደስ ይላል። እሱ ነው ደስ የሚልህ? ዶክተር ብትሆን ምን ችግር አለ? ዶክተር ብትሆን ወይም እሺ ፖለቲከኛ ወይም ምንድን ነው የሀገር መሪ ብትሆን? ጥሩ ምንድን ነው ጦረኛ ብቻ መዋጋት? ተዋግተህ ስታሸንፍ ምንድን ነው የምትሆነው ታዲያ? ግብርና ተመልሰ ተዋግተህ ግብርና ግብርናም ቢሆኑ ሀገር ነጻ ስትሆን ነው። ጥሩ ነው። ዳር አውጥተህ ሀገሩ። እሺ አንቺስ? እኔ የለኝም። ማን ነው ስምሽ? አይደለሁም። እንዴ ተናገሪ እንጂ እንዴ! ኧረ ይሄ ጥያቄ ነው እንዴ! ማለፍ የለም የሚታለፍ አይደለም። ተናገሪ። የት ነው ያለሽው? ደብረ ብርሃን። የትምህርት ደረጃ? የትምህርት ደረጃ 10። ኧረ ተይ እውነቱን ተናገሪ። 10 ነኝ። 10 ነኝ። አንቺስ? ናቹራል ሪሶርስ ግብርና አግሪካልቸር ተመርቄያለሁ። አግሪካልቸር ተመርቀሻል፣ ግብርና ውስጥ ማለት ነው። እሺ መልካም ነው። ወደፊትስ? ወደፊት ጨርቃጨርቅ ነጋዴ ለመሆን። እሱንም አሁን እየሰራሽ ነው፣ ነጋዴ ሆነሻል። እሺ እዚያ ጋስ ቀጣይ ማን ልበል? የሙሩ ሀብተ ስላሴ ወዛደር። ወዛደርማ ሁሉም በወዙ ነው የሚያድረው። ወዛደር ለየት የሚያደርግ ነገር ወዛደር ነው። በቃ ሰርቶ አደር። ሰርቶ አደር ሁለገብ። እሺ ወደፊት ምን መሆን ትፈልጋለህ? ወደፊት ልጆች አባት ነኝ። ልጆችን ማሳደግና እግዚአብሔር እስከፈቀደ ድረስ ተምረው ጥሩ ደረጃ እንዲደርሱልኝ ባለውበት በስራ ደረጃ ድርሻ እየሰራው እነሱን ማስተማር ነው የኔ እቅድ፣ የኔ ዓላማ፣ የመጀመሪያው እቅዴ ማለት ነው። ከዚያ ስለዚህ እነሱ ደግሞ ትምህርት ደረጃ ለጥሩ ውጤት ከደረሱ በኋላ ያው መቼም በሂደት የራሴ ሀሳብ አለኝ። እሱን ደግሞ እግዚአብሔር ያሳካልኝ። ልጆች እንግዲህ ፈጣሪ ዋናው ትልቁ ነገር ያሳድግልኝ። አንደኛዋ ልጅ ይኸው እዚህ ነች፣ ከመጀመሪያው ሁለተኛዋ ነች። 4 ልጆች አሉኝ፣ 2 ሴት 2 ወንድ ልጆች አሉኝ። አንዷ የመጀመሪያ ልጆች ሴቶች ናቸው፣ ሁለተኛዋ ሴት ነች። 2 ወንዶች ለአሁኑ የሉም ለጊዜው። ጠንካራ ሆነው ውጤታቸው ጥሩ ውጤት እንዲደርሱልኝና ጥሩ ደረጃ ላይ እንዲደርሱልኝ ትምህርታቸውን ጠንካራ ሆነው ብዙ ደረጃ እንዲደርሱልኝ ነው የማስበው። እኔም በምችለው ደረጃ እያገዝኩ ያው ከፈጣሪ ጋር እንግዲህ ያው እግዚአብሔር እድሜ ጤና ከሰጠን ብዙ ሀሳብ አለ፣ ብዙ እቅድ አለኝ። አሁን ማብራራት ባልፈልግም ማለት ነው። ትልቁ ነገር እነሱ ያው እውቀታቸው እንዲያዳብሩና የምፈልገው ትልቅ ደረጃ እንዲደርሱልኝ ሰላም ጤና እንዲሰጠንና ምናምን ነገር ነው ነው የምገልጸው። እናመሰግናለን። ሀና ቅድም ገልጸሻል መሰለኝ። ወደፊት እቺ የተወለደችው 2001 ዓመተ ምህረት ነው። እቺ ሁለተኛዋ ነች። የመጀመሪያው 1999 የካቲት 5፣ የሁለተኛዋ እቺ 2001 የካቲት 21
ወንዱ ልጄ ህዳር 1 2008 ሁለተኛው ወንዱ ልጄ የካቲት 25 2015 ስለዚህ 3 ልጆች የካቲት ልጆች ናቸው። 3ቱ የካቲት ናቸው። የካቲት አንደኛው ብቻ ነው ከየት የወጣው? እግዚአብሔር ክቡር ይስፋ መድኃኔዓለም። እኔ እናትና አባቴ እንዳሳደጉኝ እናቴ መጀመሪያም የነገረችኝ ልጆቼ ትኩሳት አያውቃችሁም እኔ ላሳድጋችሁ ብላኝ ሴቶቹን እሷ ነች ያሳደገቻቸው። እኔም የእሷን አርአያና እንትን ተከትዬ በእሷ መሰረት እግዚአብሔር ይመስገን እስካሁን ክፉ ነገር አልገጠመኝም። ምናልባት የሴቶቹ ልጆች እናት በጣም ልጆቹ ጤነኛ ሆነው አድገውልኛል። በእናትና በአባቴ ጥንካሬ መሰረት በወንድሞቼ በእህቶቼ እንዲሁም በእነ የኋላሸት በእነ መንግስቱ በእነ ይስ እነኚህ ልጆች እዚህ ደረጃ አድርሰውልኛል። እግዚአብሔር ለነሱ ውለታ ይክፈልልኝ ነው የምለው። አሜን። ከምንም በላይ ትልቁ ነገር ከኔ በላይ ቤተሰብ እናት፣ አባት፣ ወንድም፣ እህት ጥሩ ውለታ ውለውልኛል። እኔ መቼም ከነሱ በፊት መቼም ልጅ ያስቀድም አይባልም እንጂ በቀድማቸው እናቴንም አባቴንም ብዙ እውነቴ ነው ብዙ ነገር አለ ባለውለቶቼ ናቸው። ብዙ ነገር ውለታ ውለውልኛል። እግዚአብሔር ክቡር ይስፋ ለመድኃኔዓለም እዚህ ደረጃ ደርሰዋል። ከዚህ በኋላ ደግሞ ያለውን ነገር ፈጣሪ ያውቃል። ዋናው ትልቁ ነገር መቼም ሆኖ መገኘት ነው መስሎ መገኘት ነው። እነሱም እንግዲህ ልቦና ሰጥቷቸው የእናቴ አባቴን ወርሼ እኔ እንደምኖር ሁላ እነሱም የኔን እኔ ከኔ በላይ ደግሞ የእናታችሁን እነ ሀና እነ ጽዮን እማማ እንዳሰደገቻችሁ አብባ እንዳሰደጉ ወንድሞቻችሁ የኔ ወንድሞች ወንድሞችሽ ናቸው። የኔ እህት እህቶች ነች። እነሱ እንዳሳደጎቻችሁ የእነሱን አርአያ ይዛችሁ እንድትጓዙ ሰው አክባሪ እንድትሆኑ ፈሪሃ እግዚአብሔር እንዲኖርባችሁ እኔ ትልቁ ምኞቴም ጸሎቴም ይሄ ነው። እግዚአብሔር አሁንም መቼም ይሄንን አያሳጣኝም። ለዚያ ነው እንግዲህ አመሰግናለሁ ብያለሁ። እሺ እናመሰግናለን። ሀና የምትይው አለ? ቅድም ተናግረሻል። ወደፊት ምን መሆን የምትፈልጊው? ወደፊት አላማሽ ተምረሽ ያው ስራ ላይ መዋል ስራ ይዘሽስ እና አንቺ የሻረግ ይደርሳል ወደ አንቺም ቀስ በይ። ምንድን መሆን የምትፈልጊው? ምኞትሽ ወደፊት ምኞትሽ ምናልባት ዲፓርትመንት የሆነ የራስሽ ፍላጎት መምረጥሽ አይቀርም። ገብቶሻል አይደል? ምናልባት የራስሽ የውስጥሽ ፍላጎት ይኖራል። ሰው አንድ ሰው ሲነሳ አላማ ይኖረዋል፣ ግብ ለመምታት ማለት ነው። ገበያ ሲሄድ የሚገዛውን እቃ አውቆ ነው አይደል የሚሄደው። ትምህርት ቤት ሲሄድ መርጠሽ ነው አንዱን ነው የምትመር፣ ሁሉንም አይደለም የምትመርጪው። አንዱን ምረጭና እግዚአብሔር ያሳካልሻል። ዋናው ማሰብ። መሆን የምትፈልጊው? ዶክተር። ጥሩ። እሺ ለምን መረጥሽ ዶክተርነትን? ለምን መረጥሽ? እሺ ወደፊት እንግዲህ ስትኖሪው እናያለን። እዚህ ጋር ትልቋ የሻረግ ቀና በይ። ይሄን ነው እኛ ምን ረዳ ያለ ዛሬ ወንድሜ ይጨፋጣ የሻረግ ማነው ስምሽ እና አባትሽን ተናገሪ። የሻረግ ኃይለማ የሀብተ ሥላሴ ምንድን ነሽ አንቺ? የልጅ ልጅ። ቀና በያ እኔን እያየሽ። እሺ አሁን ምን ላይ ነው ያለሽው? ትምህርት ምን የስንተኛ ክፍል ነሽ? 8ኛ ክፍል። ወደፊት ስጨርሽ ምን ሆነ የምትፈልጊው? መምህር። እንዴት መረጥሽው መምህር መሆንን? መምህር መሆኑን ለምን ፈለግሽ? እውቀት ስላለው ማለት ማሳወቅ ነው ማወቅ ነው? ለማሳወቅ። ስለዚህ አንደኛ በማስተማር ውስጥ ማወቅም ማሳወቅም አለ ማለት ነው።
ጥሩ ነው፣ መልካም ነው። እግዚአብሔር ያሳካልሽ። እዚህ ጋስ ወንድማችን ቀና ይበሉ፣ ስልኩን ይተውና ስሞትን ይናገሩ። አይ እቺ ነገር አረቄ እየጠጣ ነው። በነገራችን ላይ እቺ አረቄዋ በክፍለ ሀገር በገጠሩ አካባቢ ትልቅ መጫወቻ ናት። መስከሪያ ሳትሆን ጨዋታ። ኧረ እኔ አልጠጣም አረቄ። አንቺ ጠጣ ነው እንደ አረቄ? ምሽ ያስኩና አረቄ ሲጀመር እኔ አረቄ አልጠጣም እኮ። እሺ ስሞትን እስከና አባቶት። አርሶ አደር መንግስቱ ሀብተ ስላሴ ወለብራን እባላለሁ። እሺ የት ነው የሚኖሩት? በመዝማማ ምድር በ017 ቀበሌ ጋሪጎጥ እገኛለሁ። ምርጥ አርሶ አደር ነኝ። አረቄ ትንሽ ወደ ግንባር እውነት ነው። አረቄ እንደሚወዱማ እያሳዩን ነው። እቺን የምንጠጣት ዛሬ አሁን ስንጠጣ የምንጠጣት እንደምታዋት ሙያችን ሽምብራ ሄደን ምርታ ግብተን ብለን ነው የልፋት ዋጋችን ነን። እቺ አሁን ደሞዛችን እቺ ናት። እኛ በገጠር ደሞዛችን እቺ ነች እንዴ? ሌላ ደሞዝ ወዴት ነው? ተጣ እንጨዋት ደስታ ስለዚህ እቺ አሁን ደሞዛችሁማ አረቄ አይሆንም። ደሞዛችሁማ የላባችሁ ሌላ ነው መሆን ያለበት። መቼም ደክመ አይ ቆይ ተረጋጉ፣ ይደርሳልና። ስለዚህ አረቄ ደሞዝ አይሆንም መቼም። ያሁን ትልቁ ሊያስተላልፍ የፈለገው ስራ ነው ያልነው እና አሁን ትንሽ አረፍ ብለን ቡና እየጠጣን ያው እንግዲህ አረቄም አለ ያጫወታል፣ እየተጫወትን ነው እንግዲህ። አረቄዋም ያው ትንሽ ታጫወታለች በሚል ነው እንጂ መቼም አረቄ ደሞዝ አይሆንም። ደሞዙ የግብርና ውጤት ምርቱ ነውና ያው እንግዲህ ደክመን ስንጫወት ነውና ለዚያ ስለሆነ ለዚያች ነው ድካማችን ያለው እና አሁን እየተጋበዝን ነው እያለ ነው። ምርት አስገብተን እየተጋበዝን ነው። አረቄ ምግቡንም ሁሉን ነገር ቀርቦልን እየተጋበዝን ነው እያለ ነው። ወደፊትና አላማዎት ምንድን ነው? ወደፊት ምርጥ አርሶ አደር መሆን ነው። አርሶ አደር መሆን ማዳበሪያ ተወደና ያወላችሁ ሙዳረግ ማዳበሪያ በትንሽ ችግር የለም የፈለገው ይነገር። አንድ ሁለት ማዳበሪያ ለመግዛት 10,000 ወጥቼ ሳበቀ ይቀርባል። ይገርማችኋል 10,000 ብር። አዎ መዋጮ ያለ ነገሩ የምትሸጡት እኮ ያው እኮ ነው። ታዲያ ምን የምንሸጠው እኛ አሁን የኛ የምንሸጠው ዛሬ በጣም ረከሰብን። ለምሳሌ 1 ኪሎ ጤፍ ስንት ነው የምትሸጡት? አሁን ዛሬ ወደ 70 ብር ወረደ 1 ኪሎ ጤፍ። ዝቅተኛው ዛሬ እንደዛ ነው። ዝቅተኛው 100 ብር ነበር የምንሸጠው። አሁን ዘንድሮ ማዳበሪያ ሲጨምር ጤፍ ረከሰ። ስለዚህ አሁን ምንም ገበሬ አሁን ምንም ተረፋት አትወጣ ብሎታል። አንዴ ምን ድካም ብቻ ሆነናል። ያው እንግዲህ እንዳልኳችሁ 10,000 ወጥቼ ሁለት ማዳበሪያ እንኳን ይገዛዋል። ስለዚህ አለ መዋጮ 4,500 ብር አለ። የሚሊሻ ይሉታል፣ የግንባታ ይሉታል፣ የሚሉታል ከባድ ነው። የኛን እንደው ሷይስ ነው መዋጮ በዝቶባቸዋል። የሚሸጠው ቀነሰ፣ የመንግስት መዋጮ በዛ። ዘይት ይገርማችኋል በቅርቡ 2,500 ብር ወጣ። 2,500 ወጣ። ምን ድፍ እናደርግ። ሳሙና 50-60 የነበረው 100 ብር ገባ። የኛ ሀል አሁን 1 ኪሎ ስኳር 200 ብር ነው። እሺ ያው አሁን ደግሞ ሳምንት ይቀጥላል እየተባለ ስጋት አለ። እኛ አሁን 2 ኪሎ ጤፍ ሸጠን 2 ኪሎ ጤፍ ሸጠን ይገርማችኋል 1 ኪሎ ስኳር መግዛት አልቻልንም። አሁን ደግሞ ፊስታም ተከለከለ ተባለ። አሁን በየሸማ ጨርቃችን የቋጠርን ነው። ከባድ ነው። ብቻ እንግዲህ መጨረሻውን ያሳምርልን። እዚህ የጊዜያችን ነገርና እንትኑ ነገር መጨረሻውን ያሳምረው። ልብስ ነጋዴ ነህ ትባላለህ። እንዴት ነው? በመሰል ነው በመሰለ ነው የምታስተላልፈው አለ ሌላ ሌላ የለም። በቃ እኛ ላረቄ የለም። እዚህ ጋር ወደዚህ መለስ በይና ተናገር። ማነው ስምሽ?
ያንቺን ስም ነው አይቻልም። ድንበር ሳንዘል አንሄድም። አይ ተናገሪ። ታሸበለማ እባላለሁ። እሺ ታሸበለማ፣ ለዚህ ቤት ምንድን ነሽ አንቺ? ለዚህ ቤት እንግዲህ ወይዘሮ እጅጋየሁ ወይዘሮ እጅጋየሁ ሀብተ ማርያም የተባለችው የእናቴ እህት ስለሆነች አክስቴ እህት ብቻ ነች? እህት ነቸው። ሌላ የምትጨምር የለም? የማውቀው ስላለ ነው። እኔ መንተኛ ማለት መንተኛ እህት ነች። ሌላ እኔ እንግዲህ የእናትሽ እንግዲህ የዚህ ቤት መንትያ ናት። መንትያ ናቸው። የአንቺ እናትና የዚህ ቤት እናት መንትያዎች ናቸው ማለት ነው። እንደዚያ ናቸው። ምክንያቱም እህትነት በላይ ደግሞ መንትያነት ትንሽ ቀረብ ያደርጋል። በጣም ተባንን በላይ ለዚያ ነው መንትያነት በጣም ያቀርባል። ወንድምና ወንድም እህትና እህት ሊኖሩ ይችላሉ። መንታ መሆን ግን ደግሞ በጣም ያቀርባል እና ለዚያ ልልሽ ፈልጌ ነው። ምርጥ ነው። ያው ተስቶኝ ነው ይሄ። እሺ የት ነው የምትኖሪው? ግርዋሻ በሚባል ጎጥ 09 እዚያ ነው የምኖረው። ትዳር ይዘሻል? ትዳር ይዣለሁ። ትንሽ እንዴት ነው ትዳር? ትንሽ አነስ ያለ ነው። አይ ማለት እንዴት አነስ ሊል ይችላል? አይ አሁን ትዳር ትንሽና ትልቅ አለው እንዴ? ትዳር ነው። እርግጥ ነው ይሆን። አይ ትንሽ አልሽበት ምክንያት ምንድን ነው? ትንሽ አልሁበት እንዲያው ያው ብዙ አይነት አለው ውስጥ እንደዚህ አብሌ ነው እንጂ ያው ነው። ለመሆኑ አፈጣጠሩ አንድ ነው ይሁን እኮ እሱ ነው። እና ትንሽ ስትይ አሁን ስኳር ትንሽ ብዙ፣ ቡና ትንሽ ብዙ፣ ምርትም እህሉም ብዙ ትንሽ ይባል ይችላል። እንደዚያ ነው። ትዳር አይባልም ነበር። ትዳር ግን ትንሽና ትልቅ አይባልም። አይ ያውኒ ምናልባት እንግዲህ በትዳር ውስጥ የጎደለ የሞላ ሊኖር ይችላል። እንደዚህ ሆኖ ነው እንግዲህ ምናልባት በትዳር ውስጥ የጎደለ ነገር ትንሽ ይኖራሉ ለሽ ነው የምታስቢው። በዚያ ምክንያት ትንሽ ያልሽው ዋናው እሱ ነው። ትልቁ ነገር እሱ ነው። ትዳርን የሚባርከው እግዚአብሔር ነው። ወደ እግዚአብሔር መጸለይ፣ የጎደለም ነገር ካለ እሱ ይሞላዋል፣ እሱ ያስተካክሏል። ሁሉ ነገር ደግሞ እግዚአብሔር ስራ ነውና ትልቁ ነገር እሱ የእግዚአብሔር ስራ ነው። እግዚአብሔር ደግሞ እንዲያስተካክል የጎደለውን እንዲሞላ መጸለይን የሚያስፈልገው እግዚአብሔር ካንቺ ጋር ይሁን። የምታስተላልፈው መልእክት አለ? ምንም የለኝም። በጣም ያው ቤቱን አመሰግናለሁ። እዚህ ቤት የተሰበሰብነው ለተክለ ሀብተ ሥላሴ ክርስትና ስለሆነ ለሱም በጣም ሰላምና ጤና እመኝለታለሁ። ለተወለደውም ሕፃን ለቤተሰቡም ወንድማችን ኃይለ ሀብተ ሥላሴ ለተባለውም ጸሎት እናድርግለት ብዬ ይሄን አስተላልፋለሁ። እሺ እናመሰግናለን። እስካሁን ድረስ የተረሳ ነበረ እንግዲህ ጸሎት የሚያስፈልገው ወንድም አለ። እውነት ነው። ሁላችንም እየጸለይን ነው። በመካከላችን እሱ ሆኖ ደግሞ እንድንወጣው ሆኖም ግን ከዚህ ቀደም እንግዲህ አንድ ሁለት ጊዜ ያው ከሳት ውስጥ የወጣ ወንድም ነው። አሁንም እግዚአብሔር ጠብቆታል። እስካሁንም ያዳነው የእናትና አባቱ ጸሎት ነው። እስካሁን ጠብቆታል። አሁንም የሚጠብቀው እግዚአብሔር እንደዚያ ነው። ይጠብቅልኝ በጣም ተማንም በላይ ብያለሁ። እሺ መልእክቱን እናደርሳለን። እሺ ለአንተ ሁሉ ነው የምጸለለው። ግድ የለም። እሺ እዚህ ጋርስ ቡና የምታፈለው ይኸው። ቡናው ስንተኛ ደረሰሻ? ቡና ቡና ስንተኛ ነሽ? ሊያከትም ነው። ሶስተኛ። የመጀመሪያ ቡና ምን የሚባለው? ሁለተኛውስ? እንዴ አወል ጀባ አወል ቶና በረካ አወል ቶና ምንድን ነው የተባለበት? ይሄ እንግዲህ